ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እንግዲህ ይህንን ቻናል አዲስ ስለሆናችሁ ቤተሰቦች እኔ ዘማሪት ሰላማዊት ተክሌ ነኝ። ሰሞኑን እንዳጋጣሚ ሆኖ አልነበርኩኝም፣ ከሚዲያው ትንሽ ጠፍቻለሁ፣ ይቅርታ ይደረግልኝ። በዛ መሀል ግን በጣም እጅግ አስተማሪ የሆኑ ነገሮችን ለመናገር ነው የመጣሁት። ድንገት እንዳጋጣሚ ሆኖ ሆስፒታል የምቆይበት ጉዳይ ነበረኝና ለአንድ ሳምንት ከዚያም በላይ እዛ ቦታ ላይ ነበርኩኝ። ትንሽ አስጨናቂ የሆነ ጉዳይ ነበረኝና ይህንን ቪዲዮ እስከ መጨረሻው ካያችሁ በእውነት ነው የምላችሁ በጣም ትጠቀሙበታላችሁ። እጅግ በጣም ብዙ ነገሮችን ያየሁበት ትልቅ ትምህርት ቤት ሆኖ የወጣሁበት ቦታ ነውና ሆስፒታል በነበርኩበት ሰዓት ከበድ ያሉ ፈተናዎች ያሳለፍኳቸው ጊዜያቶች በጣም ከባባድ የማያልፉ የሚመስሉ ነገሮች ግን በኃያሉ እግዚአብሔር ስም አሳልፊያቸው እንግዲህ ለዚህ በቅቻለሁ። በጣም ነው ደስ ያለኝ በእውነት እዚህ ቁጭ ብዬ ሳወራችሁ እንዳይመስላችሁ በጣም ከባድ ጊዜያቶች ነበር ሳሳልፍ የነበረው። እዛ በነበርኩበት ሰዓት እንግዲህ ግዴታ ሰርጀሪ ክፍል መሄዳችን ስላልቀረ ወደ ሰርጀሪ ክፍል ሲገባ የነበረው ሞመንት እኔ በእኔ አንደበት ልነግራችሁ የምችለው አይነት ነገር አይደለም። በጣም ከባድ ነበረ። በጣም ከባድ የሚያስጨንቅ ጊዜ ማለት ነው። እና ያችን ጊዜ ያችን ደቂቃ ያችን ሰዓት የሚያውቃት ያውቃታል ምን ያክል ከባድ እንደሆነች። ያው ከቆይታ አንፃር ግዴታ ወደ ሰርጀሪ የሚያስኬድ ኬዝ ነበረና ወደ ሰርጀሪ ክፍል የሚሰራው አካል ይገባል። ከገባ በኋላ ግን እግዚአብሔር አንዳንዴ ሊያስተምረን ይመጣል በብዙ መንገድ እና ከገባ በኋላ ሁለት ሰዎች ከሱ በኋላ ይገባሉ። ሁለት ሰዎች ከሱ በኋላ ገብተው ጨርሰው ከአንስቴዥያ ነቅተው ሰላም ሆነው ይወጡ ማለት ነው። እኔ የምጠብቀው አካል ግን በቃ ተስፋ አስቆረጠኝ። በጣም ሰማይ ምድር አዞረብኝ። በጣም ውስጤ ፈራ። በቃ ማልቀስ ነው ስራዬና እንዳጋጣሚ ሆኖ በብዙ ጉዳዮች ምክንያት አንዳንድ ፕሮግራሞች የነበሩበት ወቅት ነውና ብቻዬን ነበርኩኝ የነበርኩትና የምገልጽላችሁ ህመም አይደለም። ከልክ በላይ በቃ ጭንቀት፣ የጥግ ጭንቀት ታውቃላችሁ አይደል? የመጨረሻ ጥግ በቃ የሆነ ነፍስ ስትወጣ የምታሰቃይ የሆነ ያለት አይነት ስሜት እንደዛ አይነት ሞመንት ላይ ነበርኩኝ። በጣም ከባድ ነበረ። ማልቀስ ነው ስራዬ። በማልቀስ ማለት ነው ወደ ላይ ነበረ ማንጋጥጠውና እግዚአብሔርን እኛ ኢትዮጵያውያን ግን በጣም የዋሆች ደጎች ነን። በጣም ሩህሩሆች ማለት ነውና አንደኛው አካል ሰርጀሪ የተሰራለት አካል አንድ ወንድም ተሰርቶ ጨርሶ ሰላም መሆኑን ሲያቅ ክፍሉ አስገብቶት ሲበር ነው የመጣው ወደ እኔ። ብታምኑ ባታምኑ በቃ ማለት ሁኔታዬን ሲያይ በቃ የምቋቋሙ አይነት ፈተና አይደለም። በጣም ከባድ ስለሆነ ያለው አማራጭ ሁሉ ነገር ጥሎ መምጣት ነውና ትቶ ያን ሰው አስገብቶ አንድ አነስተኛ ሰው አለ መሰለኝ አብሮት ሌላ አስታማሚ ይታውና ይመጣል። ሲመጣ አሁንም ያ ሰው አልነቃም። የሚገርማችሁ እንጠብቃለን፣ ምንም አዲስ ነገር የለም። መጨረሻ ላይ ግዴታ ማናገር ስለነበረብኝ አንድ ዶክተር ወጣ። ከዛ ወጣና ምንድነው እስካሁን ድረስ የቆየበት ኬስ ምንድነው? እባክህ አስረዳኝ። በቃ ማለት ያለው ነገር ንገረኝ። እኔ የመጨረሻ ስቴፕ ደርሻለሁ፣ ተስፋው ላቆርጫለሁ። የሚገርማችሁና ለምንድነው የማትነግረኝ? በቃ ንገረኝ አልኩትኝና ከአንዳንድ የት አካባቢ ነሽ ያለሽ ያለኝና ሸርተት ነው ያልኩት። የት ነው አካባቢሽ? ከየት ነው የመጣሽው? ምናምን ነገር ነው ያለኝ ከአንዳንድና ቶሎ ጭንቅላት ያሰበው የሚገርማችሁ ሌላ ነገር ነውና በቃ ሸርተት አልኩኝ። በቃ እግዚአብሔር ስቶ ከኋላ ደግፎ ይዞኝ አረጋግቶኝ ከዛ ዶክተሩ ያለው ነገር ነግሮኝ አስረድቶኝ ያችን ሰዓት እንግዲህ በመከራ አለፍኳትና ያን ሁሉ ነገር ሲደረግ አሁንም የሚገርማችሁ አልነቃም። በጣም ጭንቀት ላይ ያለሁኝ ድምጽ ሰማው። በጣም የሆነ ከብድ ያለ በቃ ሃይፔን ያለው ሰው ድምጽ ሰማ። በቃ አይ እሱ ነው ምንም አይሆን ተረጋግቻለሁ አልኩኝና ሳይ እግዚአብሔር ይመስገን ከአንስቴዥያ አልነቃምና በጣም ብዙ ነገሮች ነው የሚናገረው። ያው ታውቁታላችሁ እዛ ጤና ጉዳይ ላይ ያላችሁ ቤተሰቦች፣ ሐኪሞች እንዲሁም ደግሞ ይህን ጉዳይ የገጠማችሁ አይድረስባችሁ በእውነት ግን ያው የደረሰባችሁ ታውቁታላችሁና አልነቃም። በጣም ይጨንቅ ነበር። በጣም ከባድ ነበርና ምን ልላችሁ ፈልጌ ነው መሰላችሁ? ያቺ ሰዓት የመጨረሻ ተስፋዬ ከምንም በላይ በቃ ማለት መሸሸጊያዬ ወደ ሰማይ ማንጋጠጥ ነበርና በጣም ነበረ በቃ ስማጸን የነበረው በጣም በተለይ በቃ አሰለቸኋት ማለት ነው። እናቴን በተለይ ሰላም ለኪ በቃ ከአቅሜ በላይ የሆነ እተዋለው የሆነ ሰዓት ላይ መሀል ላይ አቆምና ድጋሚ ደግሞ እንዳዲስ ጀምሯል። የድንጋጤ አለ አይደለ? የድንጋጤ ጭንቀት ጸሎት ምን ያክል እንደሚጠቅም
ምን ያክል ወሳኝ እንደሆነ በህይወታችን። አሁን ለምሳሌ ብዙ ቁርስ፣ ምሳ፣ እራት ሲሪየስ ሆኖ ይጠቀማል አይደለ? እኔም ጭምር ማለት ልላችሁ የሚፈልገው ነው። ከቁርስ ከምሳ ከእራትም በላይ እጅግ በጣም ወሳኝ የሆነ ማለት የትኛውም ጊዜ ብናጣ ጠዋት፣ በየትኛውም ሰዓት፣ በረፋድ፣ በማንኛውም ሰዓት በቃ ልናስበው የሚገባ እጅግ በጣም አስፈላጊ የሆነ ከባድ ከባድ መከራዎችን የሚያወጣ ሰላም ለኪ ጸሎት በእውነት እማምላክ በቃ ሙላዶ ላይ እንዲህ ስትመጣ ሆኖ የሚታወቀኝ በቃ በተስፋ መቁረጥ ውስጥ በጭንቀት ውስጥ በቃ አታሳፍሪኝ፣ እንዴት ታስደነግጭኛለሽ፣ እኔን ለማን ተውሽኝ እያልኩ ነበር ማብደውና በምን እንደምገልጽላችሁ ላስረዳችሁ። በጣም በሚገርም ሁኔታ ያቺ ሰዓት ዶክተሩ ከወጣ በኋላ ካናገረኝ በኋላ ራስሽን አረጋጊ፣ ኬዙ ትንሽ ሲሪየስ የሆነ ኬዝ ነበር። በእርግጥም ስንት ሰዓት መሰላችሁ የገባው? ለ5:25 ጉዳይ ኦልሞስት 4 ሰዓት ተኩል ነው የገባውና 8 ሰዓት ተኩል ነው ከዛ የወጣው። ምክንያቱም ይሄ ኬዝ በተደጋጋሚ ተሰርቷል፣ ግን ከ1 ሰዓት ተኩል በላይ የሚፈጅ ኬዝ አይነት ስላልሆነ ነው በጣም ሰማይ ምድር የዞረብኝና ብዙ ኬዞች ይሰራሉ 12 ሰዓት 13 ሰዓት የሚፈጁ ኬዞች ይኖራሉ። በእርግጥ ግን ለእኔ አዲስ የሆነ ነገር ነበረ። በዛ ሰዓት በጣም ስማጽናት ነበር፣ በጣም ሳለቅስ ነበር። ምን መሰላችሁ? በጣም የምንዘነጋው ነገር አለ በህይወታችን። በጣም በብዙ መንገድ ይመስለናል እኛ ስንሮጥ ስንንቀሳቀስ በጣም በቃ ፍሪ ስንሆን ስንበላ ስንጠጣ ስንዝናና ስንደሰት የሆነ ምንም የማይገጥመን ይመስለናል። ግን በፍጹም አይደለም። ቆመን ስንሄድ የነገውን መከራ ምን ረሳ አይነት ሰዎች አለን። ነገ ምን እንደሚደርስብን የማናቅ ሰዎች አለን። ኢቭን ሞት ራሱ ያለው ሁላ የማይመስለን ሰዎች አለን። የእውነት ግን እንዳይመስላችሁ በማንኛውም ሰዓት በየትኛውም ሰዓት በየትኛውም ጊዜ ሁሉም ሰዓት ላይ ሁሉም ቦታ ላይ ይህን ነገር ብናስብ ማለት ከክፋት በተቆጠብን ነበረ። ብዙ ቤተሰቦች እንግዲህ የትራንስፖርት አገልግሎቶችን ስንጠቀም ቦነስ ይሰጠናል። የሚሰጠን ቦነስ እንደ መጠኑ ወይ የኪሎ ሜትር ቀይረን አንድ ቀን በነፃ እንሄድበታለን፣ አሊያም ያገኘነውን ሳንቲም እየቀነስን የአየር ሰዓት እንሞላበታለን አይደለ? ጸሎት ማለት የሚገርማችሁ ከምንም በላይ ይሄና ይሄ ብቻ ነው የሚጠቅመን። እጅግ በጣም በሚያስጨንቀን ሰዓት፣ በፈራንበት ሰዓት፣ ከባድ መከራዎች በደረሰብን ሰዓት ከሰማይ የሚሰጠን እጅግ አስደሳች ቦነስ ማለት ነው ጸሎት ማለት። እንዳይመስለን ብዙዎቻችን የሆነ ግዴታ አድርገን ነው የምንጸልየው፣ ከኔ ጭምር። በቃ አይ ዛሬማ እንደዚህ ይሄን ያክል ሰዓት ሊፈጅብናል ነገር በፍጹም ጸለይንም አልጸለይንም የምንጠቀመው እኛ ነን። ባለመጸለያችን ደግሞ የምንጎዳው እኛ ነን። የፈጠረን ንጉስማ ፍጥረታት በሙሉ ያመሰግኑታል፣ ሊሰግዱለታል፣ ያወድሱታል። እኛ የምንረግጠው ድንጋይ ለክርስቶስ ይሰግዳል፣ ያከብራል፣ ያመሰግነዋል። እንዳይመስላችሁና ጥቅማችን ለጥቅማችን ብለን በእውነት የምንችለውን ነገር እናድርግ። በተቻላችሁ አቅም ሌላውን ተውት። ጠዋት ስንወጣ ምግብ ልክ እንደሚያስፈልገን ሁሉ ከምግባችን በፊት አስቀድመን ይህን ነገሮችን ብናደርግ ምንኛ በታደልን፣ ምንኛ በተጠቀምንና ይህን ነገር ያነሳውላችሁ ኢቨን ስለ ፐርሰናል ላይፍ የሆነ ለመግለጽ ፈልጌ ብቻም አይደለም፣ ግን እየደረሰችልኝ አምላክ ወላዲተ አምላክ ከምንም በላይ ለኔ ትልቅ ምስክርነት ነው እንዳይመስላችሁና በጣም በብዛት ፈተናዎች ይደርሱብናል እኛ ክርስቲያኖች። እግዚአብሔር አምላክ ክብር ምስጋና ይድረሰው። ተስፋ አስቆራጭ ታሪኮች፣ ተስፋ አስቆራጭ ነገሮች በሙሉ ይደርስብናል። ግን ኃያል እግዚአብሔር ሁሌም አለ ከጎናችን። ሊቀ መላእክት ቅዱስ ሚካኤል ሁሌም ይጠብቀናል። አብሳሪ መልአክ ቅዱስ ገብርኤል ሁሌም የደስታ አብሳሪ ነውና ደስታን ያበስረናል ነው። ያቺ ሰዓት ለኔ የሞት ሰዓት ነበረች። በቃ ተስፋ የቆረጥኩበት ሰዓት ተስተካክሎ አይደለም የሚገርማችሁ አሁን ኢንተርቪው ያለሁትኝ በዛ ሞመንት ውስጥ ግን ይሄ ነገር ላስተላልፍ ብዬ ነውና ሉል እግዚአብሔር ይክበር ይመስገን። ከዛ መከራ አወጣኝ አምላክ እስራኤልና በጣም ነበር ሰው የሚገርመው። በእውነት ሰው ሁላ ሲመጣ በጣም ነበር የሚገርመው። በጣም አስደንጋጭ የሆኑ ጊዜዎችን አሳለፍን እና ቤተሰቦቼ በተቻለን አቅም በተቻላችሁ አቅም ልክ እዚች ምድር ላይ አንዳንድ ነገሮችን ስንጠቀም የሆነ ትርፍ ጥቅማ ጥቅም ስናገኝ እንደምንደሰተው ሁሉ ከዚያም በላይ የሚጠቅመን በህይወታችን ስላልገባን ነው እንጂ በብር ስላልተመነዘረ ነው እንጂ
የማይታይ ነገር ስለሆነ ነው እንጂ እጅግ አስፈላጊ ነገር ውስጥ አንዱ የሚሆነው ከምንም በላይ ጸሎትና ጸሎት ነው። ጊዜ እንኳን ባይኖረን አንድ አባታችን ሆይ እየደገምን ብንወጣ ስንመለስም አምላካችንን ብናመሰግን በጣም የብዙ ሰው ህይወት የሚነካ ታሪክ ነው። የሚገርማችሁ ሁሉም የሚያሳልፈው ህይወት ነው ይሄና ጠቀመኛ እያችሁ በጣም ደካማ ነኝ አውቃለሁ። ጸሎት ላይ ሰነፍ ነኝ። በዚህ ልክ የምበረታ የምታትር አይነት ሰው አይደለሁኝም። ግን ባለችኝ አቅም ስለታገስኩ ስለተማጸንኩ ብቻ ይሄንን ጥቅሜን አገኘሁኝ። ምክንያቱም ከባድና ሲሪየስ የሆነ ኬዝ ነው። የሆነ ነገር እንኳን ተፈጥሮ አንዱ አካል ላይ ፈሳሽ እንኳን ፈስዮ ነገር ቢፈጠር በቃ በዛው ሁሉም ነገር ያከተመበት ሞመንት ነበረና የማያልፍ የለም። በእግዚአብሔር ኃይል ይህችን ጊዜ እንድናልፋት ይህችን ፈተና ትምህርት ሆና ደግሞ ለሚቀጥለው ለህብረተሰቡ ይሄው ቁጭ ብዬ እንዳወራ እግዚአብሔር አግዞኛል። የሚገርም ነው። እዚች አልኳችሁ እኮ ስንጠቀም ጥቅማ ጥቅም ስለምናይ በተግባር በቁስ ስለምናየው በቃ ያ ነገር ሁሌ የማይጠፋ ነው የሚመስለን እስከ መጨረሻው የሚጠቅመን በህይወታችን የትኛውም መንገድ የትኛውም ሁኔታ ላይ ሆነን የሚጠቅመን ግን አንድ ነገር ቢኖር ጸሎት ብቻ ነው። የሚገርማችሁ በቃ ቢያንስ እንኳን ባገኘነው ቦነስ እዚህ ስንጠቀም ደስ ይለናል አይደል? ኢቭን ካርድ ነፃ ስንሆን እንዴት ነው ደስ የሚለን? ነፃ ነው ደስ ይለናል አይደል? ነፃ የሆነ ነገር ከምንም በላይ ደግሞ ክርስቶስ የሰጠንን ስጦታ ለምን እንደማንጠቀምበት አይገባኝም ከኔ ጨምሮና ሳይገባኝ ስሙን ጠርቼ ከባዱ ለተዋልልኝን መድኃኔዓለምና እንዳይመስላችሁ በዚህ ሁኔታ ላይ ሆነን ደግሞ በዚህ መከራ ላይ ሆነን ደግሞ ነገሮች ካለፉ በኋላ ደግሞ የምንዘናጋው ነገርስ አቤት የኛ እኮ ግፍ ማርያምን እንደው በጣም መድኃኔዓለም ስለሚወደን ነው እንጂ የሚታገሰን የምናሳልፈው ክፋት ማስተዋል ጥበብን ያድለን መድኃኔዓለም ትዕግስቱን ያድለን አማኑኤል። እውነት የምናልፍ የማይመስሉ ነገሮች ካሳለፍን በኋላ ደግሞ በጣም ብዙ የምንሰራቸው ስህተቶችን እግዚአብሔር አምላክ እንዳንሰራ ይቆጥብልን ይጠብቀን። ከምንም በላይ ያስደሰተኝ ነገር ቢኖር አንዲች እንደው በተብታባ አንደበታችን የምናደርጋት ጸሎት ምን ያክል እንደጠቀመችን ልንገራችሁ ብዬ ነውና ይኸውላችሁ ሁሌም እግዚአብሔር ጠባቂ መልአክ ያዘጋጅልናል። ጠባቂ መልአክ ስላዘጋጀልን ሁሉም ነገር እግዚአብሔር አለ በሚል ሙድ በፍጹም ልናልፈው አንችልም። ይኸውላችሁ የመጣብን መከራ የመጣብን ፈተና ከሰማይ እየተሰጠን ያሉ ስጦታዎች የሆነ ሰዓት ላይ በገዛ ስራችን በገዛ ኃጢአታችን ይርቀናል። ያ ነገር ሲርቀን ግን የሚመጣብንን መከራ መወጣት አንችልም። እግዚአብሔር ሁሌም ጠባቂ ነው። ነገር ግን እኛ ስናግዘው እኛ ፍላጎታችን ያንተን ስጦታ እንቀበላለን እኛን ተገብሯለን ብለን ፍቃደኝነታችን ስናሳይ ነው። እግዚአብሔር የፍቃድ አምላክ ነው። ግዴታ እኔን ውደዱኝ እኔን አምልኩኝ የሚል አምላክ አይደለም። ወደድንም ጠላንም ግን ለራሳችን ጥቅም ስንል ብናስብበት ምን አለ። በእውነት በጣም ነው የምንጠቀመውና ይሄ ነገር ለህዝብ እንዲዳረስ በእግዚአብሔር ስም ጠይቃችኋለሁ። ማለት ይሄ ቪዲዮ አንዳችሁ ቤተሰቦች ላይ የደረሰ ከሆነ ሁሉም ላይ አዳርሱት። እጅግ በጣም አስተማሪ የሆኑ ነገሮች አሉበት። ሉል እግዚአብሔር ይክበር ይመስገን። በዚህ ሳምንት እንግዲህ በዚህ መከራ ውስጥ ሆኜ አዲስ የሊቀ መልአክ መዝሙር አውጥቻለሁ። እሱ መዝሙር አሁን እየተደመጠ አይደለም። ኪዳነ ዩቲዩብ ላይ እየገባችሁ መዝሙሩን አዳምጣችሁ አስተያየት እንድትሰጡኝ ስል በትህትና እጠይቃለሁ። የጎደለ ነገር ካለ አስተያየት መስጠት ካለባችሁ፣ ምክንያቱም ከእናንተ ከቤተሰቦች ነው ብዙ ነገር የምማረውና ያነሳኝ ከእግዚአብሔር በታች እናንተ ናችሁ። ውድ የኢትዮጵያውያን ኤርትራውያን ቤተሰቦች ናችሁ። ቀና ስለሆናችሁ ነው። መልካምነታችሁን ስላሳያችሁኝ ነው። ከብዙ ነገር ወጥቼ እዚህ ነገር ላይ እንድሳተፍ የረዳኝ አምላክ እስራኤል ከእናንተ ላይ አድሮ ነውና የእናንተ ድጋፍ ከሚባለው በላይ ያስፈልገኛል። አስተያየታችሁን ላኩልኝ፣ ጻፉልኝ። ያለው ነገር ማስተካከል ያለብኝ ነገር ፕሮግራሜ ላይ ምን ማካተት እንዳለብኝ ያሉትን ነገሮች በሙሉ ጻፉልኝ። በእግዚአብሔር ስም ጠይቃችኋለሁ። ይሄ ቪዲዮ አንዳችሁ ላይ ሲደርስ ወደ ሌላው ቤተሰብ እያስተላለፋችሁ ሼር እያደረጋችሁ ይሄ ታሪክ ለማንም ብቻ እግዚአብሔር ምስክሬ ነው፣ ለእኛ ለኦርቶዶክስ ብቻ አይደለም ለዓለም የሚጠቅመው ታሪክ ነውና ሁሉም ባለው ልክ የሚችለውን ነገር ያድርግ። በቃ ማለት ከምንም በላይ
ሐኪሞቹም የምንረዳቸው የምናገዛቸው ታውቃላችሁ አይደል? በጸሎታችን ነው። ካልበረታን እኛ ምንም ሊያደርጉልን አይችሉም። ምክንያቱም በጣም ስኬታማ ሆኖ የሚሰሩትን ስራ የሆነ ሰዓት ላይ አጅሬ መጥቶ ትርምስምሱን ያወጣል። ይህን ታውቃላችሁ የእውነት እና እነሱም አይሰቃዩብን። ክብር ለሐኪሞች፣ በእውነት ክብር ለነሱ ይገባል። ከእግዚአብሔር በታች ከምንም በላይ ሳይጸየፉ መከራ አይተው ተሯሩጠው እግዚአብሔርን እኛ የምንጠቀመው ኢቭን የሆነች ስራ ሰርተን የምናገኛት ደሞዝ እንኳን በቅጡ አያገኙም። እና ክብር ለሐኪሞች እና ክብር መስጠት ያለብን ክብር እንሰጣለንና የእናቴ እመቤቴ ቅድስት ኪዳነ ምሕረት ወላጆች፣ ወደ ቤተሰቦች፣ ወዳጆች፣ ቤተሰቦች በአጠቃላይ ክብሯ የሚገለጽበት ድንቅ ሚዲያ ነው ይሄ ሚዲያ። በጣም ብዙ ታሪኮችን ይዘን እንመጣለንና እህታችሁን ይህንን ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድታዳርሱ ለህዝቡ ስል በትህትና ጠይቃለሁ። እንግዲህ የዛሬው እጅግ አስፈላጊ የሆነ ነገር ግን ደግሞ በአጭሩ ተግባራዊ ክርስትና ማለት ይሄ ነው። እሺ ማለት በተግባር ነገሮችን ስንናገር በተግባር ሲደረግልን በተግባር ስናስተላልፍ ደግሞ ብዙ ወጣቶች እነዚህ ነገሮችን እንፈልገዋለን እና ሉል እግዚአብሔር በፈቀደልን ልክ እንግዲህ በዚህ ልክ ለመናገር በቅቻለሁ። እግዚአብሔር አምላክ ክብር ምስጋና ይድረሰው። የማያልፉ ጊዜያቶችን እንድናልፍ የሚረዳን አማኑኤል ክብር ለሱ ሞገሱን ይውሰድ። ስጠራት የማይሰለቸኝ ስስቴ፣ እናቴ፣ ትምክህቴ፣ ህይወቴ፣ መጠጊያዬ፣ ጌጤ፣ ልብሴ፣ ሁሉ ነገሬ ማምላክ ወላዲተ አምላክ ምስጋናውን ትውሰድ እና በተቻላችሁ አቅም ይሄንን ቻናል ባካችሁ አሳድጉት። ማለት እኔ ዓለማዊ ነገር ብናሳልፍበት ዓለማዊ ነገር ብናሳትፍበት እርግጠኛ ሆኜ ነው የምነግራችሁ በዚህም ልክም ባልተቸገርን ነበር። ግን መልካም ነገሮችን አስበን ወተናልና በተቻላችሁ አቅም ይሄንን ቻናል አሳድጉት። ለኛም ብቻ አይደለም ለእናንተም ሲባል፣ ምክንያቱም ህዝብ ለህዝብ ነው። ይሄ ማለት የአንዱን የሚያውቀው ለአንዱ ማስተላለፍ ነው በተቻለን አቅምና እባካችሁ የእውነት ነው የምላችሁና እኛ ክርስቲያኖች እንተጋገዝ። ይሄ መተጋገዝ የሚለውን ነገር ልባችን ውስጥ ይግባና ከልብ አድርጌ ያመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። መጪው በዓል የሰላም የፍቅር የጤና ያደርግልን እግዚአብሔር አምላክ። በምንሄድበት በምንጓዝበት በምንሰራው ነገር ሁሉ እሱ ይቅደም፣ ከፊት ከኋላችን ቅዱሳን መላእክቶችን ያስከትልልን። ከልብ አድርጌ ያመሰግናለሁ። ምናልባት የንግግር ጉድለት ካለ በአነጋገሬ ስትኖረው ከሆነ አስቀይሜም ከሆነ በልዑል እግዚአብሔር ስም ይቅርታ ጠይቃለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው